ሀብታሞች በነፃ ከባንክ ገንዘብ እንደሚያገኙ ታውቃላችሁ? በነፃ የፈለጉትን ያህል አማውንት መውሰድ ይችላሉ። የሆነ ቤት ለመግዛት አቅሙ እያለው ካሽ ከፍሎ መግዛት እየቻለ የሆነ ሀብታም ከባንክ ተበድሮ ያን ነገር ይገዛል። ለምንድን ነው? የሱን ብር አሁን ላይ ቫልዩን ያውቀዋል። ከባንክ ነፃ ብር ማግኘት እየቻለ ከባንክ የሚጠቀምበት በአመት በሁለት አመት ውስጥ ኢንፍሌት እያደረገ የመግዛት አቅሙ የሚሞት ብር ከባንክ ማግኘት እየቻለ ለምን የራሱን አሴት ሽጦ ሌላ ነገር ይገዛል? ብዙዎች እንደዛ ነው የሚያደርጉት። የኛን ሀገር ምሳሌ ለመስጠት ቢከብደኝም ግን የማርክ ዙከርበርግ አንዴ ምን አደረገ መሰላችሁ? የዛኔ ወርዝ የሚያደርገው ወደ 15.something ቢሊዮን ዶላር ወርዝ ያደርግ ነበረ። ከባንክ ወደ 6 ሚሊዮን አካባቢ ዶላር ተበድሮ ቤት ገዛ እና ሰዎች ብዙ ጊዜ ጠየቁ፣ ለምን መበደር አስፈለገ ሲባል ከባንኩ ያገኘው ገንዘብ ሊትራሊ ነፃ ብር ነው። የሆነበት ምክንያት ምንድነው? ሰውየው እጅግ በጣም ሀብታም ስለሆነ ባንኮች የሚሰጡት ኢንተረስት በጣም ትንሽ ነው። እዚህ ሞር ሀብታም እየሆናችሁ በሄዳችሁ ቁጥር ባንኮችም እናንተን ፌቨር ለማድረግ ነው የሚሰሩት ማለት ነው። ለምን ራሴን አላካትተው? ስለዚህ ሞር ሀብታም እየሆነ በሄድን ቁጥር ባንኮችም እኛን ሰፖርት ለማድረግ ነው የሚሰሩት ማለት ነው። የመጀመሪያው መጽሐፍ ልንገራችሁ The Subtle Art of Not Giving። ይሄ ለመጀመሪያ ጊዜ ያነበብኩት የሰልፍ ዴቨሎፕመንት መጽሐፍ ነውና አናቴን ነው ሲለኝ የነበረው። ማለት እያንዳንዱ የማነበው ነገር በሙሉ ከህይወቴ ጋር ዳይሬክትሊ ሪሌት የሚያደርግ ነው። አስታውሳለሁ አንድ ሳምንት ኢቭን አልፈጀብኝም ይሄ መጽሐፍ ለመጨረስ። በዋናነት የተባልኩት ነገርና ህይወቴ ላይ ለውጥ ያመጣውን ነገር ልንገራችሁ። እሱም ኬር ማድረግ ላሉብን ነገሮች ብቻ ነው ኬር ማድረግ የሚገባል። ለሁሉም ነገር ተጠንቅቀን ለሁሉም ነገር ኢነርጂያችንን ሰጥተን አንችልም። አንዳንድ ጊዜ የሆኑ ነገሮችን ኖ ማለት ያስፈልጋል። የሆኑ ሰዎችን ነው፣ የሆኑ ኦፖርቹኒቲዎችን ነው አልፈልግም። የሆነ የሚበላሽ ነገር ይበላሽ ጉዳይ አይደለም። አንዳንድ ነገር ላይ አሁን ብዙ ጊዜ አይታችሁ ከሆነ በጣም ብዙ ሰዎች አሉ በሰው ጉዳይ በዙሪያቸው ባሉ ሰዎች ወይ በቢዝነስ ላይ በሚያውቋቸው ሰዎች በጣም የሚጨነቁ በቃ የሚያሳስባቸው ኬር ከማድረግ ሳይሆን የነሱ ህይወትን ምን እየተከናወነ ነው የሚለውን ነገር ከማወቅ። አንዳንዴ ደግሞ በጣም በሰዎች ለመወደድ ብለን ቱማች የሆነ ሰው ስቶሪ ውስጥ ኢንቨስተር ስንሆን እንገኛለን ምናምንና ያ ነገር at the end of the day ምንም አይነት ፖዚቲቭ ኢምፓክት ህይወታችን ላይ ሳያመጣ በሰዎች እንወደዳለን ብለን ግን ራሳችን ነው ሚዝረብል የምናደርገው። ኔጌቲቭ ሳይድ አለው ወይ? አዎ አለው። ለምሳሌ አንዳንድ ሰዎች ዮናስ ኬርለስ ነው ለብዙ ነገር ይላሉ፣ ግን እውነት ነው። በቃ ኬር ማድረግ የሚፈልግበት ነገር ላይ ነው ኬር ማድረገው። ለምሰጠው ኤነርጂ ፎከስ ለማድረገው ነገር የማገኘው አውትፑት አውቃለሁ። ሶ አውትፑትን ማላገኝበት ከሆነ እዛ ነገር ላይ ታይም ስፔንድ አላደርግም። አበቃ ሰው እነዛ ሰዎች ሊደብራቸው ይችላሉ። I don't care at the same time። በደንብ አዳምጡ። ቲክቶክ ላይ የምታዩትን ቡልሺት የሆነ ኮንቴንት በሙሉ አቁም። መሳቃችሁን፣ መዝናናታችሁን ከአንዱ ሳቅ ወደ አንዱ ሳቅ፣ ከአንዱ ዶፓሚን ወደ አንዱ ዶፓሚን፣ በማያገባችሁ ታሪክ ገሌን ላይቭ ላይ ሰደበቻት የሚል ዩቲዩብ ቪዲዮ በማየት ሰዓታችሁን አትግደሉ። እንደ ኢትዮጵያዊ ፋይናንሺያሊ ኢንዲፔንደንት ሳንሆን ራሳችንን ሳንችል ቴኬር ማድረግ ያሉብን ሰዎች ቴኬር ሳናደርግ መዝናናትም ቲክቶክ ማየትም ዩቲዩብ ላይ የሚያለምጥ ኮንቴንት ሲመለከቱ መዋልም አይገባንም።